የዛሬ መልእክት ሮሜ ምዕራፍ 13 ቁጥር 11 ላይ ያለውን የእግዚአብሔርን ቃል አነባለሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ካመንበት ጊዜ ይልቅ መዳናችን እጅግ ወደኛ ቀርቧልና። ወንድሜ መዳናችን እጅግ ወደኛ ቀርቧል። ከእንቅልፍ የምንነሳበት ሰዓት አሁን እንደደረሰ ዘመኑን እንድናውቅ የእግዚአብሔር ቃል ያዘናል። የምንተኛበት የምናንቀላፋበት መንፈሳዊ ህይወታችን ይሄ ነፍሳችን ጌታ እግዚአብሔር የፈጠራትን ነፍሳችንን ችላ የምንልባት ጊዜ አይደለም። ለስጋ ብቻ የምንሯሯጥበት ጊዜ አይደለም። ለመንፈሳችን ለህይወታችን የምንራራበት ጊዜ፣ የምንነቃበት ጊዜ፣ ልናበላት፣ ልናጠጣት፣ ልናንከባክባት የምናስብበት ጊዜ፣ የእግዚአብሔርን ነገር የምናስቀድምበት ጊዜ፣ ለእውነት የምንኖርበት ጊዜ፣ በጽድቅ የምንመላለስበት ጊዜ። አንተ የምትተኛ ንቃ፣ ክርስቶስም ያበራል ያለ የሚለው እግዚአብሔር ቃል ይህንን ያመለክታል። አንተ ንቃ፣ ተነስ፣ ለእግዚአብሔር ቅድሚያ ስጥ፣ ለነፍስህ ቅድሚያ ስጥ፣ ለእውነት ቅድሚያ ስጥ፣ ለቅድስና ቅድሚያ ስጥ። ማን ነው የተኛ? ማን ነው ያንቀላፋ? ለማን ነው ይሄ መልእክት የተጻፈው? ከመንፈሳዊ ህይወት ይልቅ ከነፍሳችን ይልቅ ለነፍሳችን ከሚያስፈልገው ከእግዚአብሔር ቃል፣ ከአምልኮ፣ ከቅዱሳን ህብረት እግዚአብሔርን ከማስቀደም የእግዚአብሔርን ጽድቅ ስራ ከማድረግ ይልቅ በስጋ ወይም ደግሞ ለምድራዊ ነገር ቅድሚያ ለሰጠን ሰዎች የተጻፈ መልእክት ነው። ምድራዊ አይኖቻችን ሁልጊዜ ምድራዊ ነገር ላይ ላተኮረ ሰዎች የተጻፈ መልእክት ነው። አንተ የምትተኛ ንቃ፣ ክርስቶስም ያበራልሃል። ተኝተሃል ወንድሜ፣ ተኝተሻል እህቴ። የመንቃት ጊዜ ነው። የመተኛት ጊዜ ሳይሆን የመንቃት ጊዜ፣ ወደ እግዚአብሔር የመቅረብ ጊዜ፣ የጽድቅን ስራ የመስራት ጊዜ፣ እውነትን የማድረግ ጊዜ፣ በቅድስና የመኖር ጊዜ፣ ለእግዚአብሔር ነገር ቅድሚያ የመስጠት ጊዜ፣ በእውነት በእግዚአብሔር ፊት የመመላለስ ጊዜ፣ አይኖቻችንን ከስጋ ነገር ላይ አንስተን ወደ ሰማይ የምናደርግበት፣ ወደ እግዚአብሔር ወደ ተሰቀለልን ወደ ጌታ ኢየሱስ ክርስቶስ የምናይበት ሰዓት እንደሆነ መጽሐፍ ቅዱስ ይናገራል። ተኝተሃል፣ ተኝተሻል። እንግዲህ ይሄ የመንቃት ጊዜ ነው። ይሄ የመነሳት ጊዜ ነው። እግዚአብሔር ይርዳል። ለማን ነው ቅድሚያ ያሰጠው? ለስጋ ነው? ለመንፈስ ነው? አንተ ያበላ